Hello everyone, ሰላም እንደምን ቆይታችኋል? ሰላማችሁ ይብዛ። እንኳን ወደዚህ ቻናል በደህና መጣችሁ። Okay, in this video we'll be focusing on our exciting web development project in I'm Yosef Alamayo, and here are my brilliant encouraging colleagues. We are the third year software engineering students from Wachum University of Ethiopia, and we have been working so hard on it, and today excited to share our progress with you. እናም በዚያው ጓደኞቼ ራሳቸውን የሚያስተዋውቁላችሁ ይሆናል። እኔ የፎልደሩ ስትራክቸር እና ስለ ፕሪሪኩዌስቶች which means ይህንም ፕሮጀክት ለመጠቀም የሚያስፈልጋችሁ አንዳንድ ሶፍትዌሮች ኢንስታሌሽን እና ስለ ሴትአፕ ፕሮሰሳቸው ላወራችሁ ፈልጋለሁ። አንደኛው ፕሪሪኩዌስት ምንድነው? ሎካል ሰርቨር ያስፈልጋቸዋል which is one for example ሊሆን ይችላል። the secondary prerequisite is ዌብ ብራውዘር ነው። ሶ ዌብሳይቶቻችን አክሰስ የምናደርገው በብራውዘር ስለሆነ ማለት ነው። ክሮም ሊሆን ይችላል፣ ኤጅ ኦር ፋየርፎክስ የሚባሉ የተለያዩ አይነት ብራውዘሮች አሉ። ኦኬ ሌላኛው ፕሪሪኩዌስት በሶስተኛነት የምናየው ጊታብ ሪፖዚተሪ ኦር ቨርዥን ኮንትሮል ሲስተም ኮዳችን አፕሎድ ያደረግንበት ወይ አለ። ስለዚህ ኮዳችንን በቀጥታ አክሰስ ማድረግ ትችላላችሁ እንደማለት ነው። ከዛ ሩት ፎልደር ስትራክቸራችን ይህንን ይመስላል። ቀጥታ ፎልደሩን ኦንላይን ዴሊቨሪ የሚል ፎልደር ከፍታችሁ ስትገቡ ውስጡ አድሚን፣ ካስተመር ዴሊቨሪ ቦይ፣ ማናጀር እና ዌይተር የሚልን ታገኛላችሁ። ደግሞ እነኚህ ውስጥ እንደገና እየገባችሁ ውስጣቸው ያለው ፒኤችፒ እና ሲኤስኤሶቻቸውን ፕላስ ጂኤሳቸውን ማግኘት ይቻላል። እነኚህ ደግሞ ከውጭ ያሉት ሁለት ፋይሎች እነኚህ ሁሉ ኢንክሉድ የሚያደርጋቸው የሚጠቀሟቸው ስለሆኑ ለአክሴሲቢሊቲ ፕላስ ለሪዩዛቢሊቲ ኦፍ ኮድ አስፈላጊ ስለሆኑ ነው ከውጭ የተቀመጡት። ሶ የዳታቤዝ ሴትአፕ እና ፋይሉን እንዴት አክሰስ እንደምናደርግ ጊታብ ላይ ሊንኩን አስቀምጠናል። እዛው ሊንክ ውስጥ ኢንስትራክሽኑን የሚናገሩ እንዴት ኢንስታሌሽናችን እንደምናካሄድ እና ዳታቤዝ እንዴት ክሬት እንደምናደርግ እዛ ላይ ኮዶች አሉልን። እነሱን ቀጥታ በመጠቀም ከኛ ጋር መቀጠል ትችላላችሁ። እኔ ደግሞ ቀጣይ በአድሚን ሳይድ የምመለስ ይሆናል። እስከዛ ፒስ አውት። ስሜ አብርሃም ሰዋገኝ ይባላል። እኛ የሰራነው ዌብሳይት ኦንላይን ፉድ ዲሊቨሪ ለኤላ ኪችን ካፌ የሰራነውን ስራ አንድ በአንድ እንግዲህ ጓደኞቼ ጋር እናሳያለን። ያው እኔ እንግዲህ ከሄደር እጀምራለሁ ማለት ነው። ማንኛውም ከስተመር መጥቶ ይሄን ዌብሳይት አክሰስ ሲያደርግ ይሄን ሆም ፔጅ ያያል። ከዛም በኋላ እኔ ወደ ሄደር ፋንክሽናሊቲ ምን ፋንክሽናሊቲ እንዳለው እሱን ፋንክሽናሊቲ አንድ በአንድ እኔ ጋር እናያለን ማለት ነው። ሌሎችንም እናያለን ሌላኛውን ክፍል ፓርትም ማለት ነው። ሄደር ላይ ሎጎ አለች፣ የኤላ ኪችን ሎጎ ነች። ሰርች በተኖች አሉ። ከዛን ካርት እና ሎጊን ይኖረናል። እዚህ ጋር ያው ሲስተም ላይ መቼም ከስተመር የዚህ ዌብሳይት ደንበኛ መሆን ሲፈልግ ያ ማለት ኦርደር ማድረግ ሲፈልግ መጀመሪያ የሚጠበቅበት ሎጊን ማድረግ ለዌብሳይቱ ከስተመር መሆኑን ማረጋገጫ ማለት ነው። እዚህ ጋር መጥቶ ሎጊን የሚል መንካት ይኖርበታል። ይሄኛው ስራ ዳያሎግ ቦክስ ይባላል። በዚህ ፖፕ አፕ አድርጎ ያሳየኛል። እዚህ ጋር ኢሜል ወይንም ዩዘር ኔም አለ፣ ፓስወርድ። ይሄ ሰውዬ ፈረስት ኒው ከስተመር ከሆነ ምን ማድረግ ይጠበቅበታል? ያው ኢሜል እና ፓስወርድ ስለሌለው ክሬት አካውንት አድርጎ መግባት ይኖርበታል። ክሬት አካውንት ይሄን ክሊክ ያደርጋል። እዚህ ጋር የመጀመሪያውን ኔም ያስገባል፣ አብርሃም
ዩዘር ኔም አብርሃም፣ ኢሜል አብርሃም አለሙ gmail.com አድሬስ ኤኒ አድሬስ ማድረግ ይችላል። እኔ ለጊዜው ሆሳና ፓስዋርድ ኮንፊርም ማድረግ አለበት። ክሬት አካውንት አደረገ። በዚህ መልክ አካውንቱን ክሬት ያደርጋል ማለት ነው። ከዚህም በኋላ ያለውን ኦልሬዲ በዚህኛው ፖፕ አፕ አድርጎ አሳይቶታል። እዚህ ጋር እንግዲህ አንድ ዩዘር አካውንቱ ኖረ ማለት ይሄ ዌብሳይት የሚሰጠውን ሰርቪስ ማግኘት ይችላል ማለት ነው። ኦልሬዲ እዚህ ጋር እነዚህ በተኖችን ክሊክ በማድረግ ሆም ፔጅ ላይ ሆኖ ማዘዝ ቢፈልግ እነዚህ ምግቦችን ማዘዝ ከፈለገ እዚህ ጋር ሆኖ ክሊክ በማድረግ እዚህ ጋር ካርት እየቆጠረለት ነው። ስቲል አንድ ምግብ ነው እያዘዘ ያለው። እዛ እነዚህን በመጨመር የሚፈልገውን ያክል ከዛ እዚህ ይመጣና ምግቦችን እዚሁ ላይ ሆኖ ላይክ የሚያደርጋቸው ከሆነ ፕላስ ማይነስ በማድረግ ወይንም ይሄኛውን ሁለተኛው ምግብ እንደዛ በማድረግ እንትን ያደርጋል። ፕሮሰስ ቼክ አውት ላይ ይሄዳል። ካለበለዚያ ደግሞ እዚሁ ላይ ክሊር ኢንተር ካርት ብሎ ይወጣል ማለት ነው። ይሄንን ልንካው ለጊዜ ክሊር ኢንተር። ከዛን ይሄን ካደረገ በኋላ ሰውየው ሎጋውት ቢያደርግ ማድረግ ይችላል። ኦልሬዲ ሎጋውት አድርጎ ይወጣል። ኦልሬዲ ከስተመሩ አካውንት አለው። አሁን ሎጊን ያደርጋል ባለው አካውንት ማለት ነው። ፓስወርድ ሎጊን አደረገ። ዘን እዚህ ጋር በመምጣት የሚፈልገውን ኦርደር ማድረግ ይችላል ማለት ነው። ካርት ላይ ይመጣል። ፕሮሰስ ቼክ አውት እዚህ ጋር ከረንት ያለውን አድሬስ ይነግረዋል። ሆሳና ብያለሁ እኔ። በዚህ ካሽ ኮንፊርም ፓስወርድ ኮንፊርም ኦርደር ከዛ ወደ ባክ ቱ ሚኑ መሄድ ይችላል፣ ወደ ሆም ፔጅ። ካለበለዚያ ይሄ ደረሰኝ ፕሪንት ማድረግ ይችላል። ስሜ ዮሴፍ ዲግሪ ይባላል። አሁን የምናየው ስለ ሆም ፔጃችን ሲሆን የመጀመሪያው ሆም ፔጃችን ሄደር እና ፉተር አለው። እንደገና ደግሞ ኮንተንት ፔጅ አለው፣ ሙሉን ያለውን የሚይዝልን ማለት ነው። ካታጎሪን እና ፉዶችን የሚይዝልን ፓርት ሆም ፔጃችን ላይ አለ። ሲቀጥል ስለ ፉተሩ ስናወራ ፉተሩ ላይ የመጀመሪያው በተን ኤላ ኪችን ኤንድ ካፌ አባውት ዲስክሪፕሽን የሚነግረን፣ እንደገና ደግሞ ኪውክ አክሰስ ወደ ሆም፣ ወደ ካታጎሪ፣ ወደ ሜን እና እንደገና ደግሞ እንዲህ ስናደርግ ኮምፕሌንን የምናቀርብበት ቦታ አለ እና ኮንታክት አስ ደግሞ የምንለው ኮንታክት የምናደርግበት፣ ኮንታክት የምናገኝበት ካፌያችንን ወይም ደግሞ ኦርደር የምናደርግበትን ካፌ ኮንታክት የምናደርግበት እና ደግሞ ኦፕኒንግ ኤንድ ክሎዚንግ አወር አለ። እንደገና እዚህ ጋር ደግሞ ሎጋውት የምንለውን በተን የምናገኝበት ፓርት ነው ማለት ነው። ከዚህ በመቀጠል ወደ ሜን ኮንተንቱ ወይም ወደ ፉድስ ወደሚለው ስንሄድ ፉድስ እዚህ ጋር ለሆም ፔጃችን ላይ ከየት ነው የሚያመጣው? ከሜኑ ከምንለው ሁሉም ምግቦች ከተዘረዘሩበት፣ ሁሉም ምግቦቻችንን ከዘረዘርንበት ወይም ሁሉም ምግቦቻችን ካሉበት ወዴት ያመጣልናል? ወደ ሆም ፔጅ
ወደ ሆም ፔጅ ፊች ያደርግልናል ማለት ነው። ሆም ፔጅ ፊች ማድረጉ ምንድነው ጥቅሙ? ሆም ፔጅ ያው ፕሮሞሽን ፓርት ስለሆነ ወደ ሆም ፔጅ ነው ማለት ነው የሚያመጣልን። ከዚህ በመቀጠል ደግሞ ካታጎሪ የምንለው አለ። ካታጎሪዎች ምግቦቻችንን የከፋፈልንበት ካታጎሪዎቻችን ማለት ነው። ሙሉውን ስናይ ካታጎሪዎቻችን ሙሉውን ስናይ እንደዚህ ይመስላሉ ማለት ነው። እዚህ ውስጥ ደግሞ የተለያዩ የራሳቸውን የቻሉ ምኖች አሉ ማለት ነው። ለምሳሌ ፊሽ ስንል የፊሽ አይነቶች ብቻ እዚህ ውስጥ የሚዘረዘሩበት ሌላ ደግሞ ለምሳሌ ካታጎሪ ውስጥ ገብተን ለምሳሌ ትራዲሽናል የሚለውን ሴሌክት ብናደርግ ትራዲሽናል ምግቦቻችንን ለብቻ የምናገኝበት ፓርት ነው ማለት ነው ያለን። ዛትስ ኦል ይሄ ነው ሆም ፔጃችን ላይ ያለው። ሌላ ደግሞ ስለ ሰርች ስናወራ ለምሳሌ የፈለኩትን ምግብ ስሙን ስጽፍ ምን ያደርግልኛል ማለት ነው? ምግቡን ያመጣልኛል። ለምሳሌ የፒዛ አይነቶችን ለብቻ ያመጣልኛል። ለምሳሌ ደግሞ ፊሽ ብዬ ሰርች ሳደርግ ፊሽ ውስጥ ያሉትን ምግቦች ይዘረዝርልኛል። እንደገና ደግሞ ለምሳሌ የሌለ ምግብ ለምሳሌ ስፔሊንግ ለምሳሌ ተሳስቼ ሰርች ባደርግ ምንም አይነት ምግብ የለም ይለኛል ማለት ነው። የሌለውን ምግብ ያለውን ምግብ ፊች አድርጎ ይለይልኛል ማለት ነው። እሺ አመሰግናለሁ። እኔ ደግሞ አድላ እባላለሁ። እኔ ማሳያችሁ ከዌይተር ሳይድ ያለውን ፋንክሽናሊቲ ነው። በመጀመሪያ ሎጊን ያደርጋል በዩዘር ኔሙ እና ፓስዋርዱ። ከዛም በኋላ ሎጊን ሲል ቀጥታ ወደ ዌይተር ዳሽቦርድ ነው የሚያስገባው። ዌይተር ዳሽቦርድ በጠቅላላ የሚሰራቸው ስራዎች ሪሴንት የሆኑ ኦርደሮችን ያያል። ከዛ በተጨማሪ ደግሞ የዴሊቨሪ ፐርሰኖችን ኢንፎ ያያል። ያ ማለት ዲዩቲ ላይ ናቸው ወይስ አይደሉም፣ ስራ ላይ መሆናቸውና አለመሆናቸውን ከዛን እነሱን አይቶ ሪሰንት ለሆኑ ኦርደሮች ዴሊቨሪ ፐርሰን አሳይን ያደርጋል ማለት ነው። አሁን ለምሳሌ እዚህ ጋር 4 ዴሊቨሪ ፐርሰኖች አሉ። ከነሱ አንዱን ለቺክን ሌግ ለሚባል ኦርደር ዴሊቨሪ ፐርሰን አሳይን አድርገን በመጀመሪያ ካሉት ውስጥ ከ4ቱ 2ቱ አቬላብል ናቸው፣ 2ቱ ግን ኦን ዴሊቨሪ ስራ ላይ ናቸው። ለምሳሌ እስቲ ንፋሱ የሚለውን እዚህ ላይ አስገብተን እንሞክር። ዲዩቲ ላይ ያሉትን አይቀበልም። ንፋሱ ደረሰ ኮንፊርም ስንለው ዴሊቨሪ ፐርሰን ኢዝ ኖት አቬላብል ይላል። ምክንያቱም እዚህ ጋር እንደምናየው ስታተሱ በዴሊቨሪ ስለሆነ ማለት ነው። አሁን ለምሳሌ ደግሞ አሁን አቬላብል የሆኑትን 2ቱን አስገብተን አሁን ለምሳሌ ንፋሱ አረጋ የሚለውን ደግሞ አሳይን ስናደርገው ንፋሱ አረጋ ለሚለው አሳይን ሆኖ እሱ ይቀመጣል። በመጀመሪያ እንዳያችሁት አሳይን ነበር የሚለው የዛኛው፣ ግን ከዛን አሳይን ያደርጋል። ይሄኛውንም ስታተሱን ወደ ኦን ዴሊቨሪነት ይቀይራል ማለት ነው። ይሄ እዚህ ጋር ማስገባት የምንችለው በሁለት አማራጮች ነው። እሱንም ቅድም እንዳየነው በስም ማስገባት እንችላለን። ንፋሱ አረጋ ብለን እንዳስገባ ነው። በሁለተኛ ደግሞ እዚህ ጋር አይዲ ያላቸው ሁሉም ጀስት ስሙን እናይና የዚህን ሰውዬ ስም አይተን አይዲውን ስናስገባ አይዲውን ሃንድል አድርጎ በስሙ ዴሊቨሪ ስታተሱንም ይቀይራል። ለዛ ሰውዬም በሱ አይዲ መሰረት ይልካል ማለት ነው። አሁን የዚህ ሰውዬ አይዲ ነምበሩ 10 ነው። ለኤግ ሳንዱች ለሚለው ዴሊቨሪ 10 ብለን ስናስገባው ኮንፈርም የሚለውን በተን ስነካ 10ን ይይዘዋል። ከዛን እዚህ ጋም ደግሞ እንዳያየነው ቅድም አረንጓዴ አቬላብል ነበር። ከዛን ወደ ኦን ዴሊቨሪነት ይቀይራል። ለዴሊቨሪ ፐርሰኑ ደግሞ በአይዲ ነምበር ይልካል ማለት ነው። ይሄ ዴሊቨሪ ዳሽቦርድ የሚሰራው ይሄን ሁሉ ነው። አመሰግናለሁ። ሰላም እንዴት ናችሁ? አዲሱ ይርዳው እባላለሁ። ከኔ ጋር ደግሞ የምናየው ስለ ዴሊቨሪ ፐርሰን ሆም ፔጅ ይሆናል። በሲስተማችን ዴሊቨሪ ፐርሰን በአድሚን ነው የሚመዘገበው። ከተመዘገበ በኋላ ዩዘር ኔም እና ፓስወርድ በአድሚን ይሰጠዋል። ከዛ በኋላ ወደዚህኛው ሆም ፔጅ መጥቶ ሎጊን ማለት ይችላል። ለምሳሌ ከተመዘገቡት ሰዎች መሀል አንዱ ንፋሱ
የራሱን የሆነ ፓስወርድ ያስገባል። ከዛ ፓስወርዱን ካስገባ በኋላ ወደ አሳይንድ በተደረገበትን እንትን ያመጣለታል፣ ኦርደሮች ያመጣለታል። እነዚህ ኦርደሮች ደግሞ በዌይተር ነው አሳይንድ የሚደረጉለት። እንግዲህ ይሄኛው ዴሊቨሪ ፐርሰኑ አሳይንድ የተደረገለትን ኦርደር አይቶ የሚመቸው ከሆነ ወይ ደግሞ ለምሳሌ ሌላ ቦታ ሆኖ ኦርደሩን መፈጸም የማይችል ከሆነ ሪጀክት ማድረግ ይችላል። እንደዚሁም አሰፕት የሚለውን በተን አለው እዚህ ጋር በተኑን በመጫን ዳታ ቤት ውስጥ አሰፕት እንደተደረገ ያስመሰግባል። ከዛ በኋላ ደግሞ ዴሊቨሪ ፐርሰኑ ኦርደሩን ወደ ማድረስ ይችላል ማለት ነው። አሁን አሰፕት አድርጎታል። አሰፕት ሲያደርገው ደግሞ እዚህ ጋር ስለ ካረንት ዴሊቨሪ ያመጣለታል። ካረንት ዴሊቨሪው ደግሞ ማፕ ማየት ይችላል። እንደዚሁም ዴሊቨርድ የሚል አክሽን አለው። ማፑን ካየ በኋላ ማፑ ደግሞ ወደ ከጉግል ጋር ኮኔክት ስላደረግነው ቀጥታ ኦሪጂናል የከስተመሩን ማፕ ማየት ይችላል። እንደዚሁም እዚህ ጋር ዴሊቨርድ የሚለውን በተን ካደረሰ በኋላ ሲጫን ዳታቤዝ ውስጥ ከስተመሩ ኦርደሩን እንደተቀበለ ዴሊቨርድ ብሎ ያስቀምጣል። ቪው ማፕ የሚለውን አክሽን እንዴት እንደሰራ ነው በጃቫስክሪፕት የከስተመሩን ሎኬሽን ወደ ዳታቤዝ ልከን ዳታቤዝ ውስጥ ስቶር እናደርጋለን። በላቲቲዩድ እና ሎንጊቲዩድ ሴቭ ያደርግልናል ማለት ነው። ከዛ በኋላ ደግሞ በማፕ ጋር ኮኔክት በማድረግ ሎኬሽኑ ቀጥታ ከነ ጉግል ማፕ እንዲያሳየን ማድረግ ይችላል። እዚህ ጋር ሰርች እያደረገ ነው። ከዛ እንግዲህ ካደረሰ በኋላ ዴሊቨሪ ፐርሰኑ እዚህ ጋር ዴሊቨርድ የሚል በተን አለ። ዴሊቨርድ የሚለውን በተን ሲጫን ኦርደሩ እንደደረሰ ዳታቤዝ ውስጥ ሴቭ ያደርጋል። ዌይተሩም ያ ኦርደር ኮንፊርምድ እንደሆነ ማየት ይችላል ማለት ነው። ኦልሶ እንደዚህ የማይመቸው ከሆነ ሪጀክት ማድረግ ይችላል። እዚህ ጋር ሪጀክት በተን አለው። ሪጀክት ሲያደርግ ከዳታ ቤዙ አሳይንድ የተደረገለትን ኦርደር ለዌይተሩ ደግሞ ወደ አሳይንድ እንዳልሆነ ያስቀምጣል ማለት ነው። ከዛ በኋላ ዌይተሩ ለሌላ ሰው ወይ ደግሞ ለሌላ ዴሊቨሪ ፐርሰን ያንን ኦርደር ድጋሚ አሳይን ማድረግ ይችላል። በሲስተማችን እያንዳንዱ ሎጊን ፔጅ የሚከፍተው ለዴሊቨሪ ፐርሰን እያንዳንዱ እንደ ዴሊቨሪ ፐርሰኑ አይዲ ይሆናል። ሰላም ገነነ ገዛኝ እባላለሁ። አሁን ከነጋ በሲስተማችን ማኔጀር ሳይድ ባለው የምናይ ይሆናል። ማኔጀር የራሱን ማኔጀር ዳሽቦርድ አክሰስ ለማድረግ በአድሚን በኩል መመዝገብ አለበት። በአድሚን በኩል ከተመዘገበ በኋላ የዩዘር ነም እና ፓስወርዱን ከአድሚን ይቀበልና ከዛ ያ ኢንፎርሜሽን ተጠቅሞ ወደ ማኔጀር ዳሽቦርድ ገብቶ ማኔጀር ዳሽቦርዱን አክሰስ ማድረግ ይችላል። እዚች ጋር ኦልሬዲ እኔ ስለተመዘገብኩ ዩዘር ነም እና ፓስወርድን አስገብቼ ማኔጀር ዳሽቦርድ አክሰስ ማድረግ ይችላለሁ ማለት ነው። እዚች ጋር ኦልሬዲ እኔ በአድሚን በኩል ስለተመዘገብኩ ዩዘር ነምን አስገባለሁ። ገነ ገዛ ብዬ ነው ሰጠሁት። እዚች ጋር ፓስወርድን አስገባለሁ። ይኸው አስገብቻለሁ። ያስገባሁት ኢንፎርሜሽን ኮሬክት መሆኑን ካረጋገጥኩ በኋላ ሎጊን የምትለዋን ባተን ተጭኜ ወደ ማኔጀር ዳሽቦርድ ገብቼ አክሰስ ማድረግ ይችላለሁ። እዚች ጋር ኮሬክት የሆነ ኢንፎርሜሽን ስላስገባው እኔ ሎጊን የምትለዋን ባተን ነካለሁ ማለት ነው። ከዛ ገባሁ። ይኸውና ስለገባው ወደዚህ ወሰደኝ። እዚች ጋር ያለውን ኢንፎርሜሽን ይኸው ሙሉ እንደዚህ ይመስላል። ዳሽቦርድ አለው፣ አፕሊኬሽን አለው፣ ኮምፕሌንት አለው እና ሴልስ ሪፖርትን ያያል። እዚች ጋር ዳሽቦርዱ ጋር ቶታል ኦርደሩን፣ ሬቨኑን፣ ካስተመሩን እና ኮምፕሌንቱንም ማየት ይችላል። ኦፐን ኮምፕሌንቱ ማለት ነው። እዚች ጋር 5 ካስተመር ተመዝግበዋል። ይኸውና እንደምታዩት 5 ካስተመር ናቸው የተመዘገቡት። እንደገናም ደግሞ
5 ኦርደር አርግተዋል። 5 ኦርደር አለው እንደምታዩት። እንደገናም ደግሞ አንድ ኮምፕሌንት አለው እና አሁን እያንዳንዱን ስናይ ደግሞ ማኔጀር ዳሽቦርድ ላይ ያለው ነገር ይሄንን ይመስላል። ሙሉ አጠቃሎ ያስቀምጣል ማኔጀር ዳሽቦርድ ላይ ማለት ነው። እንደገናም ደግሞ አፕሊኬሽኑ ጋር ስንገባ ማኔጀር ለአድሚን ስለራሱ አፕላይ ያደርጋል ኢንፎርሜሽን አስገብቶ ማለት ነው። እዚች ጋር ፉል ነሙን ያስገባል፣ ኢሜይሉን ያስገባል፣ ፎን ነምበሩን ያስገባል፣ ይር ኦፍ ኤክስፒሪያንሱን ስንት ዓመት ኤክስፒሪያንስ እንዳለው በቁጥር ያስቀምጣል። እዚች ጋር ደግሞ ስለራሱ የሆነ ሚሴጅ ከጻፈ በኋላ ለአድሚን አፕላይ ያደርጋል ማለት ነው። ከዛ እኔ አፕላይ ያደርጋል እኔ ኢንፎርሜሽን ስላላስገባው እዚች ጋር ፊል ዚስ ፊልድ ይለኛል። ኮምፕለንቱን ስናይ ደግሞ ይሄንን ይመስላል። እዚች ጋር አንድ ኮምፕለንት አለን ማለትም ከካስተመር የመጣ ቅሬታ ማለት ነው። አንድ ኮምፕለንት አለን። እዚች ጋር ብዙ ከሆነ ሙሉንም ማየት ይችላል። እዚህ ኦፕሽን አለው። እንደገና ደግሞ ሪዞልቭድ የሆነውንም ኦፕን የሆነውንም ማየት ይችላል። አሁን እዚህ አንድ ብቻ ስላለ ኦፕን ነው ያለው። እዚች ጋር ይሄንን ከነካ ሪዞልቭድ ይሆናል። ሌላ ደግሞ ሴልስ ሪፖርት አሁን እዚህ የተመዘገበ ሪፖርት የለም። ስለዚህ ለጊዜው ሌላ የተመዘገበ ሪፖርት ስለሌለ እዚህ አያሳይም። ማኔጀር ዳሽቦርድ ላይ ያለው ነገር ይሄንን ይመስላል። ተመልሻለሁ። እንደገና እንዳልኩት እስካሁን ሲያስረዱ የነበሩትን ቴንኪው ማለት ፈልጋለሁ። ዘንድ ወደ ሀሳቤ ስቀጥል እንግዲህ እንዳልኳችሁ በአድሚን ዳሽቦርድ እንደምንገናኝ ነው። የአድሚን ዳሽቦርድ እዚህ ጋር እንደምትመለከቱት እነኝህን ነገሮች ይይዛል። የዳሽቦርዱን ኦቨርቪው አንዳንድ ነገር ላውራችሁ እና ምን እዚህ ጋር እንደተጠቀምን ማውራችሁ ይሆናል ባለኝ ጥቂት ደቂቃ መካከል። እንግዲህ ከመጀመሪያው ማሳያችሁ ከአውተንቲኬሽን ነው የምጀምርላችሁ። ሌሎችንም ፋንክሽኖችን በውስጡ ይዟል። ክሩድ የሚባሉ ፋንክሽናሊቲዎችን ዊች ሚንስ አዲስ ስታፍ ክሬት ማድረግ ወር ካታጎሪ ወር ሜኒው ሊሆን ይችላል ወር ዴሊቨሪ ፐርሰንን አድ ማድረግ ሊሆን ይችላል። እነኚህን ክሬት የማድረግን ፋንክሽን በውስጡ ይዟል። ሪድ ያደርጋል፣ አፕዴት ያደርጋል። ፕላስ ደግሞ ዲሌት መደረግ ያለባቸው አይተሞች ሲገኙ እነኚህን ሁላ ፋንክሽኖችን በዚህኛው በአድሚን ሳይድ በመሆን ስፔሻሊ ካስተመር ሳይድ ላይ ዲስፕላይ የሚሆኑ ነገሮች ላይ እዚህ ጋር ማኒፑሌሽን ይሰራል ማለት ነው። ኦርደር ማኔጅመንቶችን እዚህ ጋር እናያለን። ኤግዚስቲንግ አይተሞች ይለናል። እዚህ ጋር አዳዲስ ሜኑ መጨመር፣ ስታፎችን ሬጂስተር ማድረግ፣ ሬጂስተርድ የሆኑትን ማየት፣ ካስተመሮችን መቆጣጠር፣ አዳዲስ ኦርደሮች ስታተሳቸው ምን ላይ እንደደረሰ እነሱን ትራክ ማድረግ፣ ፕላስ ደግሞ ደሊቨሪ ፐርሰን አሳይን ማድረግ አይሚን ደሊቨሪ ፐርሰን ሬጂስተር ማድረግ፣ ከዛ የሰሞኑን ሪፖርቶች እዚህ ጋር ያያል። ዜን አፍተር ፋይናሊ ሎጋውት ያደርጋል ማለት ነው። ይህንን እንግዲህ እዚህ ጋር እንደምናየው በኮድ ደረጃ ዊች ሚንስ ቅድምም ብያችኋለሁ በእንደዚህ አይነት መልኩ ነው የኛ ዴሊቨሪ ሲስተም ያዘጋጀ ነው። ዊች ሚንስ አድሚን የሚለው ፎልደር ውስጥ የራሱ ሲኤስኤስ እና የራሱ ጂኤሶች አሉት። ደግሞ እነኚህ የፒኤችፒ ፋይሎቹ ናቸው። ከውጭ ደግሞ ሎኬሽን እና ሎጊን ፒኤችፒ የሚባሉ ሁላችንም የምንጋራው የሎጊን ፔጅን ጨምሮ ይገኛሉ ማለት ነው። ስለዚህ ሎጋውት የማድረጊያ ዴሊቨሪ ፐርሰን የመመዝገቢያ ካስተመሮችን የምናስገባበት ፋንክሽን እያንዳንዱን ነገር በእንደዚህ አይነት መልኩ የምንመለከተው ይሆናል። እስቲ አንድ የሆኑ ወደ አድሚን ፔጁ ልመለስና ከአውተንቲኬሽኑ እንጀምራለን። ዊች ሚንስ ከመጀመሪያው ሎጊን ሲያደርግ ማለት ነው። ለምሳሌ እስቲ የአድሚን ሳይዱን አክሰስ እንዲያደርግ ፕሪቪሌጅ የተሰጠውን የአድሚኑን
ዩዘር ኔም እና ፓስዋርድ እናስገባ። ዩዘር ኔም ጆሲ ካሌክስ ብያለሁ። ደን ኦኬ ፓስዋርዱ ይሄ አሁን ለምሳሌ ትክክለኛ ፓስዋርድ ነው። አንድ ነገር ልሳሳት እና ኦር ጀስት ኢንቴንሽናሊ ማለት ነው። ኦኬ ይሄኛውን አሁን ሳስገባ ኢንቫሊድ መሆኑን ሊነግረኝ ያስፈልጋል። አውተንቲኬት በስተክክል የሚያደርግ ከሆነ ማለት ነው። ለሴይ ሎጊን አውተንቲኬቲንግ እያለኝ ነው። ኦኬ ያ ኢንቫሊድ ዩዘር ኔም ኦር ፓስዋርድ እያለኝ ነው። ትክክለኛውን ስሞላ ነው ሊያስገባኝ ያለበት ሲስተሙ በስተክክል የሚሰራ ከሆነ ማለት ነው። ኦኬ እንደገና ዩዘር ኔሜን አስገባሁት። ዘን ትክክለኛውን ፓስዋርድ በማስገባበት ጊዜ ሎጊን የሚለውን በተን ስጫነው በቀጥታ አውተንቲኬት አድርጎ ወደ ፔጁ መራኝ ማለት ነው። ኢትስ ወርኪንግ። ቴክኒካሊ ፍሮንት ኤንድ ላይ እንግዲህ ኤችቲኤምኤል ሲኤስኤስ እና ጄኤስን ነው የምንጠቀመው። ባክ ኤንድ ላይ ሲመጣ ቅድም እንዳሳየኋቸው ፒኤችፒዎች ውስጥ ይገኛሉ። ለዳታቤዝ ደግሞ ማይስኩኤል ተጠቅመናል። እነሱን ሁሉ አንድ ላይ በማድረግ ይህን የሚመስልን ፔጅ ይህን የሚመስልን ዌብሳይት ስፔሻሊ ደግሞ እያስረዳችሁ ያለሁትን የአድሚኑን ፓነል በእንደዚህ አይነት መልኩ መስራት ተችሏል ማለት ነው። እንግዲህ የሎጊን ስክሪኑን አሳይቻችኋለሁ። ዩዘር አውተንቲኬት ሲደረግ እንደ አንደኛው ፈንክሽናሊቲ መታየት ይችላል። ሰከንድሊ ወደ ካታጎሪ ማኔጅመንት ላምጣችሁ ኦር ወደ ሜኑ ላምጣችሁ እና እንግዲህ በካስተመር ሳይድ ላይ የሚታዩትን የምግብ አይነቶችን ከዚሁ ጋር ሆኖ ማኔጅ የሚያደርገው አድሚኒስትሬተሩ ነው። እዚህ ጋር ሆነን ስንጨምር እዛው ሳይድ ላይ ይገኛሉ። እዚህ ጋር የሚገኙ ፈንክሽናሊቲዎችን ማየት እንችላለን። ስታተሱን በእንደዚህ ማስተካከል ይቻላል። ስሙን ደግሞ በዚህ ጋር ማስተካከል ይቻላል። ለሴይ እችኛው አሁን ቺዝ በርገር የሚል ስም ያለው ምግብ እዚህ ጋር ስንመጣ ያው ቺዝ በርገር የሚልን ስም ይዞ በሁለተኛነት ተቀምጦልናል። ይሄኛውን አሁን ካስተመር አድሚን ሳይድ ላይ ሆነን ይህንን ነገር ኤዲት አድርገን ቶታሊ ካታጎሪውን ቀይረን የምግቡን ብር አፕዴት አድርገነው ለሴይ ይሄን ለምሳሌ ወደ 450 ብናደርግ እና ሌላ ኢሜጅ ልናስገባለት ብንፈልግ የኢሜጁን ስም እንቀይራለን። ለሴይ ያው ሌላኛው የበርገር አይነት ነው። እዚህ ጋር ስሙንም ቀይረን ያን በርገር እንደሆነ ደግሞ ካታጎሪውን እዚህ ጋር ቹዝ ማድረግ እንችላለን። ፋይናሊ ስንጨርስ ዲስክሪፕሽን ምናምን አስገብተን ሴቭ ቼንጅስ እንላለን። ቀጥታ አብዛኛው ካስተመር ፔጅ ላይ ይህንን ነገር አፕዴት ያደርግልናል ማለት ነው። ሌሎች ክሩድ which means create read update እና delete ፈንክሽኖችን ማሳይባቸው ሌሎች መንገዶች ስላሉ ነው ይሄኛውን ኦኬ ብዬ ያልቀጠልኩት። ዘን ወደ ሌላኛው ስንመጣ እንግዲህ ካታጎሪ አድ ማድረግ ኤዲት ማድረግ እና ዲሌት ማድረግ ይቻላል ብያችኋለሁ። እዚህ ጋር ለምሳሌ ካታጎሪ ላይ እንግዲህ ለአሁኑ ያሉን ወደ 9 የሚያካክሉ ካታጎሪዎች ናቸው። which means እዚህ ጋር ይሄ ሜኑ ፓርት ነው። ወደ ካታጎሪ እስቲ እንሂድ እና እንያ 1 2 3 ኦኬ እዚህ ጋር አሁን ወደ ፊት ለፊት እንዲታዩ የተፈቀደላቸው ወደ 6 የሚሆኑ ካታጎሪዎች ናቸው። ስለዚህ ካታጎሪን ከዚህ ሆኖ ነው ማኔጅ የሚያደርገው። which means እዚህ ጋር የስ የተባሉት ብቻ ናቸው እየታዩ ያሉት ማለት ነው። ለምሳሌ እዚህ ጋር አንድ ጨምረን ነው እንበልና እንያ ኦኬ እስቲ እዚህ ጋር ፒዛ ይላል። ፒዛን ከዚሁ ጋር ኦኬ እናጥፋው እስቲ ካታጎሪ ዘን let's move to ፒዛ እዚህ ጋር የስ ነው የሚለው አክቲቭ ፓርት ላይ አክቲቭ የምትለውን አንቼክ እናደርጋለን። ዜን አፍተር እዚህ ጋር ሴቭ ቼንጅስ ቀጥታ እዛም ቀይሮታል። ሪፍሬሽ አድርገን መመልከት እንችላለን። ሄደ ማለት ነው። እዚህ ጋር አይኖረንም ከዛ በኋላ እንደ ሶስተኛነት ያሳየኋቸው እንግዲህ ካታጎሪ ማኔጅመንት ነው። ሜኑ ማኔጅመንት አይተናል። ዩዘር አውተንቲኬትድ ሲሆን አይተናል። ደን ወደ ካስተመር ማኔጅመንት እንሄዳለን። እንግዲህ ካስተመሮች አንዳንዴ ሲመዘገቡ አንዳንድ ነገሮች ሲገኙባቸው ብሎክ ልናደርጋቸው እንፈልግ ይሆናል እና ብሎክ ፋንክሽን እዚህ ጋር አለን። ለምሳሌ እዚህ ጋር እንደምንመለከተው አንድ ዩዘር ብሎክ አደረግኩኝ፣ ብሎክድ አለልኝ። ሌላም ዩዘር ጨምሬ ሳደርግ ያው ብሎክድ አለ። እነኚህ ሁለት ዩዘሮች ከዚህ በኋላ አንብሎክ እስከማድረጋቸው ድረስ አክሰስ አይኖራቸውም እንደማለት ነው።
በእንደዚህ አይነት መልኩ ማድረግ እንችላለን። ሌላው በስማቸው ፊልተር አድርገን በጣም ብዙ ካስተመር ካለን በየሆነ ስም አድርገን ያንን ካስተመር ማግኘት ብንፈልግ ሜቢ ብሎክ ለማድረግ ሊሆን ይችላል ኦር አንብሎክም ለማድረግ ይችላል። ብቻ ለፈለግነው ዓላማ በዚህ ጋር ከብዙ ካስተመሮች መካከል ሰርች አድርገን ማምጣት እንችላለን። ዘንድ ፊልተር ስል ይሄ ስም ያለውን ሰው ብቻ ነው ማምጣት ያለበት። ያ ስወርክድ እና በእንደዚህ አይነት መልኩ ካስተመር ላይ ያሉትን ነገሮች እንደዚህ ማየት እንችላለን። ብሎክ አንብሎክ ማድረግ ካስተመሩ ምን ያክል ኦርደር ነው ያደረገው፣ ጆይን ያደረገበት ቀን እና ስልክ ቁጥሩ፣ ኢሜይሉ እዚህ ጋር ለእሱ ዲስፕላይ እንዲደረጉ የተፈቀዱትን ብቻ በእንደዚህ አይነት ወይ መመልከት ይችላል ማለት ነው። ኤንድ እንደ ፋይናል ኦር እንደ መጨረሻ ማሳያችሁ ሬጂስትሬሽን ነው። እንግዲህ እንደኛ ሲስተም ወደ 3 ነገሮችን አድሚን ሬጂስተር ማድረግ ይችላል። እነሱም ዴሊቨሪ ፐርሰን ደግሞ እንደ ሬጂስትሬሽን ማድረግ የሚችለው ሌላኛው በሮላቸው ማናጀር እና ዌይተርን መመዝገብ ይችላል። እስቲ አንድ ዴሊቨሪ ፐርሰን እንመዝግብ እና ኦኬ ለሴይ ነፋሱ አረጋ ብለን ኢሜይል እናስገባለት። ኦኬ ነፋሱ አረጋ @gmail.com ዘን ስልክ ቁጥር አስገባንለት ራንደምሊ። ዘን ቬክል ታይፕ ዝም ብለን እናስገባ እንደ ሪኳየርመንት ስለሆነ። ኦኬ ዩዘር ነሙ ላይ እንምጣ። ፓስዋርድ እንስጠው። ራሱን ኮንፊርም እናርግ። ፋይናሊ አድሬሱን እናስገባ ላንበለው። ዘን እዚህ ጋር ወደ 10 የሚሆኑ እስካሁን ከተመዘገቡት 10 ነው። 11ኛ ሆኖ ነው መግባት ያለበት። ሬጂስተር ዴሊቨሪ እንበለው። ዴሊቨሪ ፐርሰን ሬጂስተር ሰክሰስፉሊ ብሎልናል ማለት ነው። እዚህ ጋርም ያሳየናል አሁን የመዘገብነው ሰው እንዴት እንደገባ ማለት ነው። ይህንን ሁላ ነገር እየሰራልን ነው። እንደ 5ኛነት ስታፍ ሬጂስትሬሽን ኦር ዴሊቨሪ ሬጂስትሬሽንን እንደ ፋንክሽናሊቲ ማየት እንችላለን። እዚህ ጋር ሌሎች ሪፖርቶችን ያካትታል። እንደ ቦነስ ሌሎችን ነገሮች እዚህ ጋር እንዲህ መመልከት እንችላለን። ፋይናሊ ይሄኛው አድሚን ከዚህ ሲስተም በፈለገበት ታይም የራሱን ክሬዴንሻል ተጠቅመው እንዲገባ ያስችለው ዘንድ ሎጋውት ያደርጋል። ደግሞ እንደነካ እንዳያስወጣው ይጠይቀዋል። አንድ ሰርቨሩ እየጠየቀው ነው ሎጋውት ማድረጉን። ሰከንድሊ ደግሞ መውጣትን እርግጠኛ ነው ይለዋል። ያ ስል ያስወጣዋል ማለት ነው። ዳትስ ኢት። በጥሞና እስካሁን ያለውን ንግግራችን ስለተከታተላችሁት እጅግ በጣም ከልባችን እናመሰግናለን። ኮመንታችሁን አስቀምጡልን፣ የምናይ ይሆናል። ቴንክ ዩ ሶ ማች።